አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሰላም ናችሁ ወይ? ዘይነብ ሳቂቷ ነኝ። በነገራችን ላይ ግማሽ በግማሽም ያው ለቅሶም አለብኝ ማለት ነው። አለቅሳለሁ። ወይኔ በላቸው ማለት አሁን ላይ ነው። ወይኔ በላቸው ማለት አሁን ላይ ነው። ስሙማ የጀማ እኔ ወላሂ እኔ ምንም እየመጣልኝ አይደለም። በራሴም ሳስበው ጭራሹ ምንም ሊመጣልኝ አልቻለም። ራሴን ታመምኩኝ ትላላችሁ እና ደግሞ ማለት ነው ዱባይ የተፈጠረውን ነገር ሰምታችኋል ጋይስ? ሰምታችኋል? አልሰማችሁም? ኧረ እንደኔ እንደው አዲስ ከሆናችሁ ማለት ነው ተፈረኩ። ምን እንደተሰራ ልንገራችሁ። ኧረ እያሳፍራል፣ ራሱ እውነት ያሳፍራል። እኔማ ሰው ሁላ ዜግነት ልቀይር ነው ሲል አረ እናት ሀገር እንደፈለገ የታርገኝ ነበር የምለው እስከ ዛሬ። ግን ለካ አንዳንድ የማይሆን ነገር ሲሰሙ ነው ዜግነታችንን ቀይረናል የሚሉት ማለት ነው። እህት ወንድሞቼ በዚህ አጋጣሚ አውፍ በሉኝ እላለሁ ማለት ነው። እኔ የዛሬውን ጉር ስሰማ እውነት እኔ ኢትዮጵያውያን አይደለሁም ብያለሁ። ግን አልከዲያትም፣ ኢትዮጵያን አልከዲያትም። ግን እንደ ባንዴ እንዲሁ ሽለመጥማጡ እንደ ወንድና ሴቶች ማለት ነው። ያው ጊዜ መቀየራችን አይቀርም ትላላችሁ እንዴ ወንድ ልጅ ደግሞ ባንገል ሊፈራው ያያጠን እንዴ ባንጋሉ ደፈረው ከወንዱ ልጅ እንደው ምን እየሰራ ነው እሱ ሰሚ ደፈረው ድረስ እንደው ወንድ ደፈረው እናተዋ ሴቶቹ ነበርን ስንታማ የነበር ነው። ሀልሀልንበት ሀላንተን ሀላልንበት አሁን ብለው ወደ ወንዶቹ መጡ። ደግሞ እነዛሽ ወንድሬ ሲመቱ የሚውሉት እንትን ሀዲቃ ለሀዲቃ አስጀለነ ምን ወኪል ይሁን እንደው ለምን ሴቶቹን አላለቁባቸው እንደ ወንዶቹ ጋር ደግሞ ፊጥጥ ብለው ተነስተዋል። አጀብን ዘንድሮ ቀናለ እና ጋይስ እኔ ምንድን ነው የፈራሁት መሰላችሁ ማለት ነው። እንደ ወዴት እየሄድን ነው ለመሆኑ? እና ደግሞ ሀበሻ ወንድ ነው የተደፋሪ ወንድ ሀበሻ ማለት ነው እንዴ? ምን ሆኖ ነው? እኔ ደግሞ እኮ ማለት ነው ሀበሻ ጋር እንትን ናቸው ሲሉ በንጋዴ ደፍሮ ነው ሴቶች ኧረ ልሳቅ ዛሬ ልሳቅ እንደው እኮ ስንት ስራ አለብኝ አሁን ወላሂ እንደው ሳስበው ለምን እንደው እስኪ ቆይ ብቅ ልበልና እንዳታሳስቅ ልውጣ ብዬ ነው። ገና ነገር ላይ ነበር መግባት የፈለግኩት ግን አይመቸኝም ስራ ስለምንል ማለት ነው። እና ሀባይቢ ጋይሶች ማለት ነው እንደው ደግሞ አለማፈሩ ማለት ነው የማፈር የቢስ እንደው እኔ እንደው ምን ይሻልናል እንደው አለማፈሩ ተደፈርኩ ብሎ በሶሻል ሚዲያ ማውጣቱ ደግሞ እንደው አለማፈሩ ማለት ነው። አስቢ ያለ አለመኖኪ እንደው ወዴት እየሄድን ነው? ግን ወዴት እየሄድን ነው እንዴ? እሱ ምን ሆኗል? ባንገሊስ የሚደፍረው ድረስ እንደ ወንድ ልጅ አይደለም እንዴ? እንደ አውልቀው ምን ብለው እንትን ሰሚሉ ድረስ እንደው ምን አይነት ጉር ነው ላላህ ብላችሁ እንደው ምን አይነት ጉር ነው ወላሂ። ኧረ ቢስሚላህ እንደው ሀበሻ እንደው በመቼ ጊዜ ነው ማንም እንደው ሴቶቻችን እህቶቻችን ማለት ነው እንደው እንደዚህ በእንትን ተደፈርን ብለው እንኳን ሲወጡ እንዴት የሚሆኑ ደርስ ምናምን ነበር የምለው ማለት ነው። አሁን ጭራሽ ብሎ ወንዶቹ ተደፈርን እያሉ መምጣት ጀመሩ። እኔ ከባድ ነው የምላቸውም ነገር እኔ በጣም ቃላት ያጥርብኛል ይሄን ነገር እናንተን ለማለት እና በጣም ወላሂ በጣም ነው ያሳፈረኝ። በጣም እንትን ያለኝ ከምላችሁ በላይ ማለት ነው። በጣም ከባድ ነው ይሄ ነው ብሎ ለመወሰንም ለመናገርም ራሱ ቃላት እኔ በጣም ያጣረብኝ ማለት ነው። እኔ ወንድ አይደለም እንዴ ቀበቶውን ፈተው እስከሚደፈር ድረስ ምን እየሰራ ነው እሱ? ወንድ ልጅ አይደለም እንዴ? ይሄ ስራዬ ብሎ ሆን ብሎ ያደረገውን ነገር እዚህ ሚዲያ ላይ አንተ እንዴት ነው ቀበቶን እስከሚያወልቁ ድረስ ሰውዬ የተደፈረው? ሴት ልጅ ኦኬ ተጠቂናት ሁሉ ጊዜ ነው። በሴት ልጅ ቢሆን ኦኬ ችግር የለውም። ሴት ልጅ ተጠቂናት ተጠቂናት ብለን እናልፈዋለን። ግን ወንድ ልጅ ቀበቶ እስከሚፈታበት ድረስ ምን አባቱ ይሰራል?
ወላሂ ምን አባቱ ይሰራል? እዛ ደግሞ መጥቶ ደግሞ ሶሻል ሚዲያ ላይ ደግሞ በአደባባይ ማውራቱ እና ምን አይነት ጉርነን እንደ ወዴት እየሄድን ነው? እንደ ወንድ ልጅ እንደዚህ አሁን እንደ አፉን ከፍቶ እዚህ ሚዲያ ላይ መጥቶ ተደፈርኩ ብሎ ያወራል። ሱብሃንአላህ ሱብሃንአላህ። ኧረ እኔ ወላሂ እየገረመኝ ነው የሚሄደው፣ እየገረመኝ በቃ እያጀበኝ ነው የሄደው። እኔ ታሪኩን እኔ አላውቅም የዚህን ማለት ነው። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወረህመቱላሂ ወበረካቱህ።